በኢንቪቴሽን ብቻ በቀን እስከ $70 መስራት ትችላላችሁ። ሄይ ጋይስ እንዴት ናችሁ? በዛሬ ቪዲዮአችን የምንመለከተው አዲሱ ሰሞኑን ፖስት አድርጌላችሁ የነበረውን ቴሎ አፕሊኬሽን አሰራር ቪዲዮ እንመለከታለን ማለት ነው። በተጨማሪም ደግሞ ታስኩን ያስቸገራችሁ ሰዎች ታስኩን እንዴት በጥንቃቄ ሙሉ አሰራሩን እንዴት እንደምትሰሩ፣ በተጨማሪም ደግሞ ኢንቪቴሽን ኮዳችሁ የት እንደምታገኙ ሁሉም ፕሮሰሱን አሳያችኋለሁ። ከናንተ የሚጠበቀው ይሄን ቪዲዮ ላይክ እና ሼር ያደረጋችሁ እስከ መጨረሻ ተመልከቱ። በመጀመሪያ ከምንድነው የምንጀምረው? አፑን ዳውንሎድ ከማድረግ ነው የምንጀምረው ማለት ነው። የአፑ ሊንክ ደግሞ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስክሪፕሽን ላይ ስትገቡት ሊንኩ ታገኙታላችሁ። ወይም ደግሞ የዲስክሪፕሽን ሊንክ ካልሰራላችሁ የኮመንት መጀመሪያ ላይ ትገቡና መጀመሪያ ላይ ፒን አደርግላችኋለሁ ኮመንቱ ማለት ነው። ያንን ኮመንት ንኩትና ሊንኩ ስትነኩ ቀጥታ ሊንኩን እንደዚህ ነው የሚከፍትላችሁ። እዚህ ጋር ምን አይነት ነገር ያመጣላችሁ መሰላችሁ? እዚህ ጋር ዳውንሎድ ኤንድ ስታርት ዋይኒንግ የሚል ያመጣላችኋል። እዚህ ጋር እቺኛውን ክሊክ ታደርጋላችሁ። ዳውንሎድ ኤንድ ስታርት ዋይኒንግ የሚለው ማለት ነው። እሱን ከነካችሁ በኋላ ቀጥታ ወደ ፕሌይ ስቶር አፕሊኬሽናችሁ ነው የሚወስዳችሁ። ወደ ፕሌይ ስቶር አፕሊኬሽናችሁ እንደዚህ ከወሰዳችሁ በኋላ እዚህ ጋር ደግሞ እንደዚህ ሊንኩ ካመጣላችሁ ሲኢን ፕሌይ ስቶር የሚለውን ትነካላችሁ። እሱን ስትነኩ ቀጥታ ወደ ፕሌይ ስቶር ነው የሚወስዳችሁ። ወይም ደግሞ ሊንኩን እንደዛ ስትሉ አንዳንዴ ደግሞ ወደ ፕሌይ ስቶር ቀጥታ ነው የሚወስዳችሁ። እዚህ ጋር መታችሁ ሊንኩን አፕሊኬሽኑ ማለት ነው ዳውንሎድ ኢንስታል ታደርጋላችሁ። አፕሊኬሽኑ ወደ ስልካችሁ ኢንስታል ታደርጋላችሁ። በዚህ ጋር አፕሊኬሽኑ ቀጥታ ለማክፈት ኦፕን የሚለውን ነካለው። ዜን ኦፕን የሚለውን ሲነካው ወደ ቴሎ አፕሊኬሽን ቀጥታ ነው የሚወስደኝ። እዚህ ጋር ከመጣችሁ በኋላ ምን ታደርጋላችሁ? እዚህኛው ላይ አካውንታችሁን ሬጂስተር ወይም ደግሞ ሳይን አፕ ማድረግ ቦታ ነው ይሄኛው። ሳይን አፕ ስታደርጉ በሶስት መንገድ ነው። ይሄኛው ሳይን ዊዝ ጉግል የሚለውን በመምረጥ ሳይን ማድረግ ትችላላችሁ። ሳይን ዊዝ ኢሜል በመጠቀም የስልካችሁን ኢሜል በመጠቀም ደግሞ ሳይን አፕ ማድረግ ትችላላችሁ። ከዚህ በፊት አካውንት ካላችሁ ደግሞ ሳይን ዊዝ አካውንት የሚለውን ነክታችሁ አይዲያችሁንና ፓስወርዳችሁን በማስገባት አካውንታችሁን ቀጥታ ሎጊን ማድረግ ትችላላችሁ። እናንተ አሁን በመጀመሪያ እየገባችሁ ስለሆነ ሬጂስተር ለማድረግ ነው። ስለሆነ ሳይን ዊዝ ጉግል የሚለውን ትነካላችሁ። የኛው ሳይን ዊዝ ጉግል የሚለውን ስትነኩት ቀጥታ ከስልካችሁ ውስጥ የምትጠቀሙት ብዙ ኢሜሎች የምትጠቀሙ ከሆነ እንደኔ ብዙ ነው የሚያመጣላችሁ። እናንተ ደግሞ አንድ ሁለት የምትጠቀሙ ከሆነ ያላችሁን የኢሜል ብዛት ነው የሚያመጣላችሁ ከዚህኛው ማለት ነው። እዚህ ጋር የምትመርጡ የፈለጋችሁን ኢሜል የስልካችሁን የፈለጋችሁን ኢሜል ተጠቅማችሁ ሳይን አፕ ማድረግ ትችላላችሁ። እናንተ እዚህ ጋር ያመጣላችሁን ኢሜል አንዱን መርጣችሁ አንዱን መንካት ነው። አሁን እሱን ከመረጣችሁ በኋላ ወደ ጊዜ ነው የሚወስዳችሁ። እዚህ ጋር ምንድነው የሚጠበቅባችሁ? እዚህ ጋር ያላችሁን ነገር ማሙላት አለባችሁ። በመጀመሪያ ላይ ይሄኛውን ትነኩላችሁ። ይሄኛውን የፎቶ ምልክቱን ትነኩና ከስልካችሁ የሆነ ፎቶ መርጣችሁ ማስገባት ትችላላችሁ። የኔ ፋሚሊ ከሆናችሁ ይሄንን ሎጎ ያለበትን ፎቶ ግሩፕ ላይ አስቀምጥላችኋለሁ። እሱን መጠቀም ትችላላችሁ። ለምሳሌ የኛን ፋሚሊ ፎቶ ተጠቅሜያለሁ እዚህ ጋር ማለት ነው። ምክንያቱም በኔ ፋሚሊ ስለምትመዘገቡት። እዚህ ጋር ደግሞ ኢንተር ዮር ኒክ ኔም ይላል። የኒክ ኔማችሁ ማስገባት ትችላላችሁ። እኔ የፈለኩትን እዚህ ጋር ኢቲ ፕላስ እንበለው። ያው እኔ ኒክኔሙን የፈለኩትን ነው የምጠቀመው። እናንተም የፈለጋችሁ መጠቀም ትችላላችሁ። ከዛ መቀጠልም ደግሞ ኢቲ ሚለውን ምንም አትነኩትም። ኢትዮጵያ ስለሆናችሁ ምንም የምትቀይሩት ነገር የለም። ከዛ መቀጠል ደግሞ እዚህ ጋር ኢንቪቴሽን ኮዱን መሙላት አለባችሁ። ኢንቪቴሽን ኮዱን ከሞላችሁ እዚህ ጋር እዚህ ጋር ኢንቪቴሽን ኮዱን ከሞላችሁ በኢንቪቴሽን ኮዱ ከገባችሁ 10,000 ቲ ኮይን ታላችሁ። ይሄን 10,000 ቲ ኮይን ደግሞ እንዴት እንደምትጠቀሙ በኋላ ላይ አስረዳችኋለሁ። እናንተ እዚህ ጋር ኢንቪቴሽን ኮዱ ኢንቪቴሽን ኮድ ተጠቀሙ 10,000 ቲ ኮይንም ለማግኘት እኔንም ደግሞ እዛ ላይ ለማናገር ማለት ነው። ከዛ ኔክስት የሚለውን ትነካላችሁ። ኔክስት የሚለውን ከነካችሁ በኋላ እዚህ ጋር በርዝ ዴት ይላል። የተወለዳችሁበት ዓመተ ምህረትና ቀን ምናምን ይላል። የፈለጋችሁትን ትክክል የኛው ትክክል ባይሆንም ችግር የለውም። እኔ እዚህ ጋር 2000 አድርጎ ጁን እንቀይሩና ሴቭ እናደርገዋለን። እሱን ካረኩ በኋላ ኔክስት የሚለውን ነካለው። ከዛም በቀጣለ እዚህ ጋር ደግሞ how to define ሚል እዚህ ጋር ጾታ መምረጫ ቦታ ነው። ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ደግሞ ፊሜል ማለት ነው። እኔ በሴት አካውንት ላይ እየከፈትኩ ስለሆነ ፊሜል የሚለውን ነክቼ ከታች ኔክስት የሚለውን መንካት ነው።
እዚህ ጋር ሎድ ያደረገ ነው እየከፈተላችሁ ነው አካውንቱ ማለት ነው። አሁን እዚህ ጋር በምትመለከቱት መልኩ አካውንቱ ካፍቶላችኋል። እዚህ ጋር መመጣላችሁ ነገር ደግሞ በየቀኑ ዴይሊ ቼክ-ኢን አድርጉ። መጀመሪያ ፕላትፎርሙ ስለገባችሁ ብቻ 10000 ቲ ኮይን ሰጥቷችኋል። እሱን ለማግኘት ደግሞ ቼክ-ኢን የምትለውን ትነካላችሁ። እሱን ስትነኩት 10000 ቲ ኮይን በመጀመሪያ በዛሬው ነው የሚሰጣችሁ ማለት ነው። ዛሬ ስለገባችሁ እዚህ ጋር መመልከት ትችላላችሁ። እዚህ ጋር የሚለው ውስጥ ገብታችሁ እዚህ ጋር ያላችሁን ምናምን ነገር ማየት ትችላላችሁ። ከዛ መቀጠልም ደግሞ አካውንቱን ለማንቀሳቀስና የተለያዩ ታስኮችን እና የተለያዩ ነገሮችን እዚህ አፕሊኬሽን ላይ ለማድረግ በመጀመሪያ ፌስ ቬሪፊኬሽን መጨረስ አለባችሁ። እሱንም ደግሞ እዚህ ጋር የፕለስ ምልክት አለች እዚህ ጋር እንደገባችሁ ማለት ነው ሆም ፔጁ ላይ እሷን ትነካላችሁ። እሷን ከነካችሁ በኋላ እዚህ ጋር ነው የሚያመጣላችሁ። እዚህ ጋር ምን ይላል? አይደንቲቲ ቬሪፊኬሽን ሪኳየርድ ይላል። እሱንም ደግሞ ለማድረግ ቬሪፋይ ናው የሚለውን ትነካላችሁ። ቬሪፋይ ናው የሚለውን ከነካችሁ በኋላ ደግሞ እዚህ ጋር ምን ይላል? ፎሎ ዚ ኢንስትራክሽን እዚህ ጋር ደግሞ እነዚህን ስቴፖች መከተል አለባችሁ ማለት ነው። በመጀመሪያ ላይ ፋይንድ ጉድ ላይቱን ጥሩ ላይት ተጠቀሙ። በሁለተኛው ላይ ደግሞ ኪፕ ፌስ ክሊን ፌሳችሁ በደንብ ጥርት ሆኖ መታየት አለበት። ሶስተኛ ደግሞ ሆድ ፎን ይላል። እዚህ ጋር እናንተ ይሄንን ለማስጀመር ስታርት ቬሪፊኬሽን የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር የተለያዩ ፐርሚሽኖችን ነው የሚጠይቃችሁ። እነዚህ ፐርሚሽኖችን በደንብ መሙላት ነው። ቬሪፊኬሽን ኮዱ ካለፈላችሁ በኋላ ፓስወርድ ነው የሚጠይቃችሁ። ሴት ሴኩሪቲ ፓስወርድ የሚል ያመጣላችኋል። እዚህ ጋር ፓስወርዱን በትክክል እሱን ኮንፊርም የሚለውን ትነካላችሁ። እዚህ ጋር ሴት ፓስወርድ ሰክሰስፉሊ ብሏል ማለት ነው። እዚህ ጋር ደግሞ የምታደርጉት ምንድነው የራሳችሁን ሩም መክፈቻ ቦታ ነው ማለት ነው። እዚህ ጋር የራሳችሁን ሩም መክፈቻ የምታደርጉት ታይትሉን የፈለጋችሁትን ነገር መጻፍ ትችላላችሁ ስለ ሩማችሁ። ለምሳሌ እዚህ ጋር ኢትዮጵያ የሚለውን ለምሳሌ እኔ የራሴን የታይትሉ ማለት ነው ኢትዮጵያ ብዬ ነው የጻፍኩት። እናንተ የፈለጋችሁትን ከዛ መቀጠል ደግሞ እዚህ ጋር አንዱን የፎቶ ቦታውን ክሊክ ታደርጉና የፈለጋችሁትን ፎቶ መሙላት ትችላላችሁ የራሳችሁን ወይም ደግሞ የፈለጋችሁ ለራሳችሁ ሩም የሚሆን ፎቶ መርጣችሁ ማስገባት ትችላላችሁ። እኔ ከዚህኛው ፎቶ ላይ የቱን አንዱን ልምረጥ ሲቆይ ዝም ብዬ ይሄኛውን የልብ ቅርጿን መርጫለሁ። ሁለተኛ ላይ ያለው ሴት ወንበር የሚለው ደግሞ ወንበሮችን ማሳደግ ነው ማለት ነው። ወንበሮችን ስትከፍቱ 9 ወንበር እንዲኖረው ከፈለጋችሁ 9 ላይ ማድረግ ትችላላችሁ። 17 ወንበር እንዲኖረው ከፈለጋችሁ ደግሞ 17 ብዙ ወንበር እንዲኖረው እስከ 27 ከፈለጋችሁ ደግሞ 27 ላይ ማድረግ ትችላላችሁ። አራተኛ ላይ ያለው ሶስተኛ ላይ ያለው ማይክ ሞድ ነው ማለት ነው። ደግሞ ማይካችሁን ፍሪ ማድረግ ትችላላችሁ ሩማችሁ ላይ ማለት ነው። ሰዎች ልክ እንደገቡ ወንበራችሁ ላይ መቀመጥ ይችላሉ ማለት ነው። ይሄኛው ማለት ነው። ይሄኛው አፕላይ ፎር ማይክ የሚለው ደግሞ ሩማችሁ ላይ ቦታው ላይ ለመቀመጥ ማለት ነው የናንተ ፍቃድ መጠየቅ አለባችሁ የሚለው ነው ማለት ነው። ይሄንን ደግሞ እንደፈለጋችሁ ለመጀመሪያ ላይ ሰዎች እንዲገባላችሁ የምትፈልጉ ከሆነ ፍሪ ማይክ ብታረጉ ታሪፍ ነው። አራተኛ ላይ ላንጉዌጅ ነው። ላንጉዌጅ ደግሞ ኦብቪየስሊ እንግሊሽ ነው የምትጠቀሙት ሁሉም እንግሊሽ ስለሆነ። ከዛ ወጣል ደግሞ እዚህ ጋር ታግ ነው የሚላችሁ ስለ ሩማችሁ ምን ያህል የኛው ታግ የሚጠቅማችሁ ደግሞ ሩማችሁን ለመግለጽ ነው ማለት ነው። ሩማችሁ ላይ ኢሞሽን፣ ቻቲንግ፣ ሙዚክ አለ፣ ፍሬንድስ አለ፣ ፊትነስ አለ። ይሄኛውን ደግሞ ፍሬንድስ ውስጥ ማድረግ ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ይሄንም ደግሞ አምስተኛ ላይ እና የመጨረሻ አናውንስመንት የሚለው ነው። አናውንስመንት ደግሞ ማለት ነው ሰዎች ሩማችሁ ላይ ሲገቡት መጀመሪያ ላይ የሚጻፍላችሁ ቴክስት ማለት ነው። ለምሳሌ ዌልካም የሚለውን ብጽፉ አሪፍ ነው። ዌልካም የሚለውን ጽፋችሁ ጎቻት የሚለውን ስትነኩ ቀጥታ ሩማችሁን ክሬት ያደርግላችኋል ማለት ነው። አሁን በምትመለከቱት መልኩ የራሳችሁን ሩም ከፍታችኋል ማለት ነው።